ሰላም ሰላም ቤተሰቦች እንዴት ናችሁ? እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እያልን የዛሬው ቪዲዮአችን እንጀምራለን ማለት ነው። የዛሬው ቪዲዮአችን የሚሆነው ብራንዲንግ የሚለው ላይ ነው። ብራንዲንግ ሲባል አንዳንድ ሰዎች ግራ ሊያጋባችሁ ይችላል። አንዳንዳችሁ ታውቁት ትችላላችሁ፣ አንዳንዳችሁ ደግሞ ጭራሽ ላታውቁት ትችላላችሁ ማለት ነው። ብራንዲንግ ማለት ቢዝነሳችንን ለማሳደግ ቁልፍ የሆነ መንገድ ነው ማለት ነው። ዛሬ ስለ ብራንዲንግ እናወራለን ማለት ነው። በመጀመሪያም ለዚህ ፔጅ ቤተሰብ ያልሆናችሁ ሰዎች ካላችሁ ይሄን ፔጅ ሰብስክራይብ እያደረጋችሁ መቀጠል ትችላላችሁ። በመጀመሪያም ስንገባ ብራንዲንግ የሚለውን ቃል እስኪ መጀመሪያ ቀለል አድርገን እንበት ነው። ብራንዲንግ ማለት የሰው አእምሮ ውስጥ የሚቀረጽ የእናንተ የሆነ ነገር ነው። በቃ ለምሳሌ ቢዝነስ ሊሆን ይችላል። ቢዝነስ ያላችሁ ሰዎች ለምሳሌ የሰው አእምሮ ላይ የእናንተን የሆነ ነገር በሆነ በኩል ለምሳሌ ንግድ ባንክን ስናስበው ንግድ ባንክ ያችኛዋ ሎጎ ቅርጿን ስናያት ቀጥታ ምን ይመጣልናል? ንግድ ባንክ ይመጣልናል ማለት ነው። ቴሌም እንደዛው የራሱ የሆነ ቅርጽ አለው። እንደዛው ስናየው ይመጣልናል የቴሌም ማለት ነው። የእናንተን ቢዝነስ የሰው ቅርጽ ሊሆን ይችላል፣ ድምጽ ሊሆን ይችላል፣ ወይም ደግሞ የሆነ ከለር ሊሆን ይችላል። ለምሳሌ የኮካ ማስታወቂያ ስናይ ከፍ ያሉ ድርጅቶች የሚጠቀሙበትን ብራንዲንግ በእኛ ቢዝነስ ላይ በትንሹ ቢዝነሳችን ላይ እንዴት አድርገን መጠቀም እንችላለን የሚለውን ዛሬ እንመልከት ማለት ነው። ዛሬ ላይ ለምሳሌ እኛ ኤስኬም ዌይሎች የምንባል ሲሆን ከዚህ ቀደም ምንድን ያደረግነው በመጀመሪያ ወደ ብራንዲንግ ይሄኛው አይዲያ ትንሽ እንደገባ ምንድን ያደረግነው በመጀመሪያ ስማችንን የመረጥነው። ከዚህ በፊት ምንድነው እንደ ኖርማል ቢዝነስ እኛ ሀገር ላይ በጣም በተደጋጋሚ የሚታየው ቢዝነስ ምንድነው ሁሉም ቢዝነሶች ስም የላቸውም፣ ማለትም ወጥ የሆነ ስም የላቸውም። እንትና ሊሆን ይችላል፣ ነገር ግን እነዛ ላይ ደግሞ በደንብ አይሰራባቸውም ማለት ነው። የዛኔ ምንድን ያደረግነው ስማችንን መረጥን፣ ኤስኬ የምትሏል ማለት ነው። ኤስኬ የምትሏን ከመረጥን በኋላ ለብዙ ጊዜ እሷ ላይ ከቆየን በኋላ ከዛም በኋላ ምንድን ያደረግነው ወደ ከለር ገባን ማለት ነው። ከለር ደግሞ በጣም ወሳኝነት አለው፣ ምክንያቱም የሰው ማይንድ ሴት ላይ በቪዲዮም ሆነ በብዙ ነገር ስለሚቀረጽ ማለት ነው። ዛሬ ላይ ኤስኬ ሲባል ለምሳሌ አረንጓዴ፣ ነጭ፣ ጥቁር ከለር ነው ያለው የራሱ ማለት ነው። እና ብራንዲንግ ላይ በምትሰሩበት ሰዓት በጣም ብዙ አይነት ብራንዲንጎች አሉ ማለት ነው። ከነዛም ውስጥ ለምሳሌ ብራንዲንግ እንዳልኳችሁ በስም አለ፣ በከለር አለ። ሲቀጥል ደግሞ እንደ ጀነሬሽንም ደግሞ የሚሰሩ ብራንዲንግ ስራዎች አሉ። ለምሳሌ ከፍ ያሉ ካምፓኒዎች አሁን በጣም ብዙ ሚሊዮን ዶላሮችን አውጥተው ብራንዲንጎችን ያሰራሉ ማለት ነው። ከነዛም ውስጥ ለምሳሌ አንድ ማስታወቂያ ልንገራችሁ። ከዚህ በፊት ለምሳሌ ሮናልዶ ወይም ደግሞ በቅርቡ አንድ ዜና ሰምታችሁ ከሆነ አንድ ሙዝ 6 ሚሊዮን ዶላር ተሽጣለች፣ ልብ ብላችሁ ከሆነ እና ብዙ ሰው ምንድነው የሚለው እነዚህ ሰዎች አብዶ ነው 6 ሚሊዮን ዶላር አንድ ፍሬ ሙዝ የሚገዙት ተብሎ በብዙ ሰዎች ተሰጭቶ ሊሆን ይችላል። ነገር ግን እዚች ጋር ምን መመልከት አለብን? ብራንዲንግ የሚለውን ቃል መመልከት አለብን ማለት ነው። እዚች ጋር ምንድነው መሰላችሁ ያኛው ሙዝ የገዛው ሰውዬ 6 ሚሊዮን ዶላር አውጥቶ ገዝቶት ሊሆን ይችላል። ነገር ግን ያ ነገር ኢንተርኔት ላይ ተሰራጭቷል፣ ዜና በዜና ጊዜው ምናምን ያልሰማ ሰው የለም። ሁሉም ሰው በጣም ብዙ ሰው በሚባል መልኩ አውቆታል ማለት ነው። በዛን ሰዓት ምን ተባለ? ማን ነው የሰውዬ የሚባለው ደግሞ ባክግራውንዱ ይጠናል ማለት ነው። ባክግራውንዱ በሚጠናበት ሰዓት ደግሞ ማሳየት የፈለገው ነገር አለ። ድርጅቱ ሊሆን ይችላል፣ ምኑ ሊሆን ይችላል። የዛኔ ምን ይታያል? ኦኬ ይሄ የዚህ ድርጅት መስራች ይሄንን እቃ ገዛው ምናምን ነገር። የዛኔ ምንድነው ያን 6 ሚሊዮን ለሙዙ አይደለም ለማስታወቂያው ለብራንዱ ሲል ነው የገዛው ማለት ነው። ይሄን ያህል ዓለም እየረቀቀ ነው። ግን እንደኛ ሀገር ደግሞ ምን ያህሎቻችንን ብራንዲንግ ላይ እየሰራለን? እስኪ ራሳችንን ዞር ብለን እንመልከት። ነገር ግን አሉ በትንሹ ሊኖር ይችላል። ንግድ ባንክ፣ ቴሌ ምናምን ከፍ ያሉ የተወሰኑ እንትኖች ብራንዳቸውን በደንብ አድርገው እየሰሩ ነው። እንደኛ አይነት ግን ትንንሽ ቢዝነሶች ለምንድነው ካለንበት ከትንሽ ሱቅ ብራንዲንጋችንን እያስተካከለን ማንመጣው? ምክንያቱም ዛሬ ላይ ያለንበት እንደሚታወቀው የኢንተርኔት ጊዜ ነው። ኢንተርኔት ከሆነ ደግሞ ከዚህ በፊት እንደሚሰራው ስራችንን ልንቀጥል አይገባም ማለት ነው። በመጀመሪያ እናንተ ማድረግ አለባችሁ ብዬ ከማስበው አንግል ምንድነው የመጀመሪያ ስማችሁን መምረጥ። ስማችሁን በቻላችሁ ያክል ቀለል ያለ የሆነ ግራ ያልተጋባ ነገር አድርጋችሁት ቀለል ያለች ስም የሰው አእምሮ ላይ ትገባላችሁ በምታስቡት። ለምሳሌ እንደኛ ሀገር ከሚመቸኝ ብራንዲንግ ውስጥ ለምሳሌ አምሮኝ ቺክን ታውቁታላችሁ። ለምሳሌ የሱ ስማም በጣም ነው የሚመቸኝ። ምክንያቱም የሆነ በቃ አለ አምሮኝን ሳስበው ያምረኛል። በቃ የሆነ ለመብላቱላ ሸዋርማቸው ምናምን ነገር ይመቸኛል በቃ። ይሄ ምንድነው ብራንዲንጋቸው ላይ ለመስራት ስማቸው በጣም ጉልህ ሚና አለው ማለት ነው። ይሄ ማለት ስማችሁን ትመርጣላችሁ፣ ከለራችሁን ትመርጣላችሁ። በመጀመሪያም ግን እንዳልኳችሁ ስማችሁን ብቻ ነው የምትመርጡት። ከዛም ግን ከለራችሁንም ደግሞ እያስተካከላችሁ ትመጣላችሁ። ከለራችሁን ካስተካከላችሁ በኋላ ምንድነው የምታደርጉት? ለምሳሌ አድራሻችሁ ላይ ሊሆን ይችላል፣ ቲሸርታችሁን ታስተካክላላችሁ። ቤታችሁ ላይ ያለው ላይቱን፣ ኮፍያ የምታሰሩ ከሆነ ኮፍያ ልታሰሩ ትችላላችሁ። ኢንተርኔት ላይ ደግሞ ብር ያላችሁ ሰዎች ካላችሁ ደግሞ ኢንፍሉዌንሰሮችን ለምሳሌ አሁን በጣም የሚወደዱ ሰዎች፣ በጣም ብዙ ተከታይ ያላቸው ሰዎች የእናንተን ፕሮዳክት እየተጠቀሙ የእናንተን ነገር እያሳያችኋቸው እዛ ኢንተርኔት ላይ እነሱ ፖስት በሚያደርጉበት ሰዓት ያን ነገር ደግሞ የሚመለከት ህዝብ አለ፣ ኦዲየንስ አለ። እነዛ ነገር ላይ እነዛ ፌመስ ሰዎች ላይ የእናንተን ፕሮዳክት ሲያዩ እነሱም የመጠቀም ጉጉት ይመጣባቸዋል። ሲቀጥል ደግሞ ያኛውን ነገር በተደጋጋሚ ሲያዩት ምንድነው የሚሆኑት? እንደሚያውቁት ነው የሚሰማቸው ማለት ነው። ማስታወቂያ ላይ ስንመጣ ሁለት አይነት ማስታወቂያ አለ። አንደኛው ቀጥታ ገቢ እንዲያመጣ ነው። ለምሳሌ እንትና ነኝ እንዲህ ነው የምሰራው፣ እንዲህ መስራችሁ እንደዚህ ማሰራት የምትፈልጉ ከሆነ እንዲህ መምጣት ትችላላችሁ። ስልክ ቁጥር እዚህ ጋር አስቀምጠናል። ይሄ ምንድነው? ኮል ቱ አክሽን ይባላል። ቀጥታ
ማስታወቂያና ስራው ገንዘቡ እንዲመጣ ሲፈለግ ነው። ሁለተኛው ፕሮሞሽን ደግሞ አሁን ለምሳሌ አንድ ኮካ ማስታወቂያ ወይ ደግሞ ስፕራይት ማስታወቂያን ሲያስተዋውቅ ምንድነው ይሄ የብራንዲንግ ማስታወቂያን ሲያስተዋውቅ ምንድነው ኑ መታችሁ ግዙ የሚል የለውም። ለምሳሌ ፌመስ ሰዎች፣ ትልልቅ ሰዎች ኳስ ላይ ሊሆን ይችላል፣ ቢዝነስ ላይ የሆነ ነገር ላይ ያሉ ሰዎች ያን ነገር እየጠጡት ምናምን ነገር ሲደክማቸው ነገር እያደረጉ ምናምን ኦልሞስት እናያለን ማለት ነው። የዛኔ ምንድነው ብራንዲንግ አእምሯችን ላይ ይቀረጻል ማለት ነው። በሚደክመን ሰዓት የሆነ ነገር ስናስብ ምናምን ያ ነገር ይመጣል ማለት ነው። እንደኛም ቢዝነስ አሁን ልላችሁ የምፈልገው ነገር ምንድነው ብራንዲንጋችን እንደዚህ ሰፋ አድርገን የምንሄድ ከሆነ በጣም በተሻለው መጓዝ እንችላለን ማለት ነው። ለምሳሌ አንድ ሰው እኔ ሞባይል ነው የምሰራው መጥቶ እኔ ጋር ሞባይሉን አሰርቶ ሄደ። ከዛ አሪፍ አገልግሎት ከሰጠሁት በቀጣይ ሞባይል በሚበላሽበት ሰዓት ቀጥታ እኔ ጋር ነው የሚመጣው ማለት ነው። ይሄኛው አንደኛው ማስታወቂያ ነው። ግን ብራንዲንግ ጋር ደግሞ ስመጣላችሁ እናንተ ጋር መጥቶ አያውቅም ሰውየው። ነገር ግን የእናንተን ቪዲዮ በኢንተርኔት በኩል ይመለከታል። ሲመለከት የእናንተ ቤታችሁ ያምራል፣ ከለራችሁ ያምራል፣ አለባበሳችሁ አሪፍ ነው፣ የምትጠቀሙት ማቴሪያል ጽድት ያለ ነው፣ ብራንዲንጋችሁን ይወክላል፣ ስማችሁ ምናምን በቃ አላ ግርማ ሞገስ ያለው ስም ነው። በጣም ብዙ ማስታወቂያዎችን ስትሰሩ ምናምን ያያል ያ ሰውዬ ማለት ነው። እና በተደጋጋሚ ያኛውን በሚያይበት ሰዓት ምን ይፈጠራል? ይሄ ከዚህ በፊት መጥቶ ስልኩን አሰርቶ ሄደ ሰውዬ አለ የሱ ማይንድ ሴት የሱ አእምሮ እንደሱ ይሆናል ማለት ምንድነው? ስልኩ በሚበላሽበት ሰዓት ቀጥታ አማራጭ ውስጥ ትገባላችሁ፣ አእምሮ ውስጥ ትገባላችሁ። ምክንያቱም በሆነ በኩል ግራችሁ እናንተ ሞባይል ለምትሰሩ ወይ ደግሞ እናንተ የሆነ ነገር እንደምትሸጡ አእምሮ ላይ ገብታችኋል ማለት ነው። የዛኔ ያንን ነገር ለማሰራት ወይ ደግሞ ለመግዛት ሲያስብ አማራጭ ውስጥ ቅድሚያ እናንተ ትመጣላችሁ ማለት ነው። ሶ ብራንዲንግ ላይ ግዴታ ከትንሹም ቢሆን ብንሰራ በጣም አሪፍ ነው። ለምሳሌ እንደኛ ሀገር ቢዝነስ በጣም ብዙ ቢዝነሶች አልተሰሩም። ገና ማኒፋክቸሪንግ ላይ ሁሉም ነገር ላይ ገና ይቀርዋል። ግን አሁን ላይ እኛ በቻልን ያክል ወጣቶች ነን አይደለ? እዚህ ጋር መማር እንችላለን፣ ማንበብ እንችላለን። እጃችን ላይ ኢንተርኔት አለ። ስለ ብራንዲንጎች በጣም ብናጠና፣ ስለ ማርኬቶች በደንብ ብናጠና ባለን ቢዝነስ ለምሳሌ ትንሽዬዋም ሱቅ ልትሆን ትችላለች። በዛች ሱቅ እንኳን እየሰራን ብንመጣ ያኛውን ሞደርን ለምሳሌ ትልልቅ ድርጅቶች የሚጠቀሙትን ስትራቴጂ እኛ በትንሹ እየተጠቀመን ብንመጣ በጣም ብዙ አይነት ለውጦችን ማምጣት እንችላለን። ዛሬ ላይ ብዙ ጋር ስታዩ ለምሳሌ አንዳንዱ ጋር ገንዘብ አለ፣ አንዳንዱ ጋር ኦልሞስት አይዲያ አለ። እነዚህ ሁለቱ መገናኘታቸው አይቀርም፣ ገንዘብ ያለውና አይዲያ ያለው ሰው። ነገር ግን በዛ ሰዓት እኛ ለምሳሌ ወጣቶች እንመን ከተባለ ገንዘብ የለንም፣ ግን አይዲያ ሊኖር ይችላል። አይዲያችን ላይ ቢዝነሳችን ላይ ባለን ያክል ብራንዳችንን እያሰፋን ስራችንን በሚገርመው እየሰራን የምንመጣ ከሆነ ግን ያ ገንዘብ ሲመጣ በትልቁ ባንዴ መተኮስ እንችላለን ማለት ነው። ሶ በመጀመሪያ በቻላችሁ ታክል ስማችሁንና ከለራችሁን ብራንዲንጋችሁን ሰፋ እያደረጋችሁ እውቀትም ደግሞ ለመክሰም ዩቲዩብ ላይ በጣም ብዙ አይነት ኢንፎርሜሽኖች አሉ። እኔ ለማስተማር ፈልጌ ሳይሆን ለመጠቆም ነው እና ብዙ አይነት ቪዲዮዎች ዩቲዩብ ላይ ማግኘት ትችላላችሁ ማለት ነው። እናመሰግናለን። የዛሬው ቪዲዮአችን ይሄን ይመስላል ማለት ነው። ከዚህ በፊት ቲክቶክ ላይ እንደምታውቁን ከሆነ ኤስኬ ሞባይል በሚለው ቲክቶክ አካውንታችን ታቁናላችሁ። እዛ አካውንታችን ላይ ስራችንን እናሳያለን እና የተወሰኑ ነገራቶችን በማሳየት በጣም ብዙ አይነት ወዳጆችን ፎሎወሮችን ማበርከት ይችላል ማለት ነው። እናም ግን በቅርቡ ደግሞ በጣም ብዙ ጥያቄዎች እናም ደግሞ በዚህ ጊዜ ደግሞ በጣም ብዙ ጥያቄዎች ኮሜንትም ላይ ኢንቦክስም ላይ እየቀረቡብን ነውና በመናውቀው ያክል ለሱ ደግሞ አንድ ራሱን የቻለ አንድ አካውንት ከፍተናል ማለት ነው። እሱ ምንድነው የሚባለው ኤስኬ ዲጂታል ይባላል። ቲክቶክ ላይ ገብታችሁ ሰርች ማድረግ ትችላላችሁ። እዛ ላይ ስለ ቴክኖሎጂ፣ ስለ ቢዝነስ፣ ስለ ብዙ አይዲያዎች የምናወራበት አካውንት ስለሆነ ያኛውንም አካውንት ገብታችሁ ፎሎ ማድረግ እንዳትረሱ። ለዚህ ፔጅም ቤተሰብ ያልሆናችሁ ሰዎች ካላችሁ ይሄንን ፔጅ ሰብስክራይብ እያደረጋችሁ መቀጠል ትችላላችሁ። ለቀጣይ ቪዲዮ እንዲሰራላችሁ የምትፈልጉት አይዲያ ካለ ኮሜንት ላይ ጻፉልኝ። ያበደ ቪዲዮ ሰራላችኋለሁ። ኤስኬ ሞባይል ነን። ይመቻችሁ።